ከዚህ ቀን እንደቀጠለ ነው ተመልካቾች። አሁንም አብራችሁን ቆዩ። ባልደረባችን ብሩክታዊት አስራት በመግቢያችን ላይ ያስታወቀችን ጉዳዮች ይዛ ተመልሳ ተገናኝተናል። መቀጠል ይቻላል። አመሰግናለሁ። ተመልካቾቻችን ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። በሀገራችን ምርትና ምርታማነትን ለማረጋገጥ ከሚንቀሳቀሱ ተቋማት መካከል የምርታማነት ማሻሻያ ልህቀት ማዕከል ይጠቀሳል። ማዕከሉ ለበርካታ የመንግስትና የግል የቴክኒክ ሙያ ማሰልጠኛ ተቋማት አሰልጣኞች ስልጠና በመስጠት ለዘርፉ እድገት አስተዋጽኦ እያበረከተ ይገኛል። ባልደረባችን አሚር ጌቱ በማዕከሉ የስራ እንቅስቃሴ ዙሪያ ቅኝት ያደረገውን አብረን እንከታተል። በኢትዮጵያ ምርትና ምርታማነትን ለማረጋገጥ ከሚሰሩ ተቋማት መካከል የምርታማነት ማሻሻያ የልህቀት ማዕከል በዋናነት ይጠቀሳል። ማዕከሉ ምን አይነት የስራ እንቅስቃሴ ያለው፣ በተለይ የመንግስትን ሀሳብ በመደገፍ በኩል ምን ጥረት እያደረገ ነው የሚለውን ደግሞ አጠር ያለ ቅኝት እናደርጋለን። አብራችን ቆዩ። ሰላም ነው። ተሾመ ፈይሳ ምርታማነት ማሻሻያ ልህቀት ማዕከል የአቅም ግንባታ ምክትል ዲን ነኝ። በጣም አሪፍ። እንግዲህ በተለያዩ ዲፓርትመንቶች እዚህ የአሰልጣኞች ስልጠና እንደሚሰጥ ሰምተን ነበርና አሁን ያለንበት ክፍል ይመስላል። ሌሎች ደግሞ የሚሰጡ ስልጠናዎችንም ጨምራል። በቴክኒክና ሙያ ትምህርትና ስልጠና ስርዓት ውስጥ ያሉ አሰልጣኞችን፣ አመራሮችን እንዲሁም ደግሞ በኢንዱስትሪ ሙያተኞችን አቅም የመገንባት ስራ ነው የሚሰራው። ይህ አሁን ያለንበት ወርክሾፕ አንዱ አቅም ከሚገነባባቸው ሾፖች መካከል የዌልዲንግ ወርክሾፕ ነው። በዚህ ዌልዲንግ ወርክሾፕ ውስጥ እንደምታየው የብየዳ ስራ የሚሰራበት ማለት ነው። ስለዚህ አሰልጣኞች ጥራት ያለው አሰልጣኝ እንዲያወጡ እዚህኛ ጋር መጥተው በብየዳ ስራ ስልጠና ያገኛሉ፣ የአቅም ግንባታ ስልጠና ያገኛሉ። የኢንዱስትሪ ሙያተኞችን በተመሳሳይ በዚህ ወርክሾፕ ላይ ስልጠና የሚወስዱ ይሆናል ማለት ነው። የምንሰጣቸው ስልጠናዎች ተግባር ተኮር ነው። ይሄ በልምምድ ነው። እዛ ጋር ደግሞ ብታየው ጥራት ያላቸው እና የተመረቱ ምናልባትም ገበያ ላይ እንዲወጡ የሚያስችሉ ምርቶች ናቸው። እነዚህ እንደ ምርት ሁላት ልታያቸው ትችላለህ። ይሄንን የጋሻና ጦርን ይሁን በቃ ብየዳው ደረጃውን የጠበቀ ብየዳ ነው። ይሄ ወደ አገልግሎት መግባት የሚችል ቁስ ነው ማለት ነው። ሰልጣኞች የተሰሩ ናቸው ማለት ነው። እኛ ጋር የሚመጡት መደበኛ ሰልጣኝ ሳይሆን ቅድም እንዳልኩ ከአሰልጣኞች መጥተው ስልጠና ይወስዳሉ። ይሄ አሁን እንደ ፕሮቶታይፕ በእነሱ የተመረተ ምርት ነው ማለት ነው። ይሄ ደግሞ የምናየው እንግዲህ ማዕከላችን ከአቅም ግንባታ ስልጠና በተጨማሪ የፈጠራ ሀሳብ ላላቸው ወጣቶች ቦታ ያመቻቻል። ይሄ አንዱ ኢንኩቤተራችን ነው። ይሄ ኢንኩቤተራችን እንግዲህ በከተማ አስተዳደራችን በኮሪደር ልማት የሳይክል ሌን ተሰርቶ ህብረተሰቡ እንዲጠቀም እድል ሰጥቷል። ግን በርካታ ወጣቶችም ወይም ህብረተሰቡም ትልቁ እንደ ችግር የሚሆነው የሳይክል ዋጋ ነው። ይሄ ኢንኩቤተራችን የሀሳቡ ባለቤት እንግዲህ ግማሽ ያሉን የሳይክል ፓርት በባምቡ ነው የሰራው፣ በቀርከሃ ማለት ነው። ከዚህ እኛ ጋር የፈጠራ ሀሳቡን ይዞ መጥቶ እነዚህን ባምቦች እንትን ያደርጋል። መገጣጠሚያዎቹ በብረታ ብረት ማኒፋክቸሪንግ ወርክሾፕ የሚሰሩ ናቸው። እዛ ጋር እዚሁ ነው የሚሰሩት እነዚህኞቹ ማለት ነው። እዚህ ጋር እንደምናየው እነዚህ አሁን እኛ ጋር ነው የሚሰሩት። ስለዚህ እነዚህን የባምቡ እንትን ላይ ይገጥምና ፓርቶቹ ላይ ልክ በዚህ ልክ ይገጥማል። በእንደዚህ መልክ ይሰራቸዋል ማለት ነው። በእንደዚህ መልክ ይሰራሉ፣ ይቀባቸዋል። የቀርከሃ ሳይክል ነው። በቀርከሃ የሚሰራ ሳይክል ነው። ሳይክል ብቻ ሳይሆን ለአካል ጉዳተኞችም ዌልቸር ይሰራል። እንግዲህ አንዱ ማዕከላችን የሚሰጠው ከስልጠናው ባሻገር የፈጠራ ሀሳብ ያላቸው ወጣቶች የፈጠራ ሀሳባቸውን ወደ ፕሮዳክት የሚቀይሩበት ነው። ይሄ ለሀገር ኢኮኖሚም ለወጣቶች ስራ ፈጠራም የሚጠቅም አንዱ አገልግሎታችን ነው ማለት ነው። ሌሎች ዲፓርትመንቶችም ያሉ? አዎ 7 ዲፓርትመንቶች ነው ያሉን። ከ7ቱ ዲፓርትመንቶች አንዱ የብረታ ብረት ነው። ኤሌክትሪክ አለን፣ ኮንስትራክሽን አለ፣ አይቲ አለ፣ አውቶሞቲቭ፣ ቆዳና ጋርመንት እንዲሁም የእንጨት ስራ ዲፓርትመንትም አለ። እዚህ ማዕከል ላይ የተለያዩ የአሰልጣኞች ስልጠና ይሰጣል። የተለያዩ ዲፓርትመንቶች ልክ እንደዚህ ደግሞ አዳዲስ የስራዎችንም የማስተዋወቅ ወደ ገበያው የማምጣት በዛ ውስጥ ደግሞ ተጠቃሚ ማድረግ እየተቻለ ነውና በቀጣይ ደግሞ የመጨረሻ ግቡ ምንድን ነው? ክህሎት ለማግኘት የሚመጣ ወጣት በበቃ አሰልጣኝ እንዲሰለጥን በበቃ አመራር እንዲመራ ዘርፉ ያደርጋል። ከዚያ የሚጠበቀው ውጤት እንግዲህ የስልጠና ጥራቱን ማስጠበቅ፣ ወጣቶች ብቁ ሆነው ወጥተው የራሳቸውን ስራ የሚፈጥሩ
የሚያሳልፍበት ኮንትሪቢዩሽን ያለው። ሁለተኛው የቴክኖሎጂና የኢንኩቤሽን አገልግሎት የምንሰጠው አገልግሎት ነው። በዚህ ደግሞ ችግር ፈቺ የሆኑ ቴክኖሎጂዎችን አብዝተን ወደ ገበያ የምናወጣበት፣ የፈጠራ ሀሳብ ያላቸው የከተማ አስተዳደራችን ነዋሪዎች ደግሞ የፈጠራ ሀሳባቸውን ይዘው መጥተው የፈጠራ ሀሳባቸውን ከሀሳብ ወደ ተግባር የሚለውጡበት አንደኛው አገልግሎታችን ወይም ውጤታችን ነው። ሶስተኛው የጥናትና ምርምርና የኮንሰልተንሲ ሰርቪስ ነው። በዚህ ጥናትና ምርምርና ኮንሰልተንሲ ሰርቪስ ደግሞ የማማከር ስራዎች ይሰራሉ። በከተማ አስተዳደሮችን ውስጥ በመንግስት ተቋማት ያሉ ከፍተኛ ንብረቶች አሉ። እነዛ ንብረቶች ዝም ብለው አይደለም፣ በእኛ ማዕከል ነው ግምትም የሚወጣላቸው። የነዳጅ ግምት ይሰራሉ፣ የተሽከርካሪ ግምት ይሰራሉ። ኢቭን በኮሪደር ላይ የሚሰሩ የልማት ስራዎችንም የመደገፍ ስራ ይሰራል፣ የጥናትና ምርምር ስራዎችን ይሰራል ማለት ነው። ስለዚህ ከዚህ ውጤት እንግዲህ የከተማችንን ነዋሪዎች ተጠቃሚ ማድረግ ነው፣ የሀገራችንን ኢኮኖሚ መደገፍ ነው፣ ብቁ ወጣት እንዲፈራ የማድረግ ኃላፊነት ነው ያለብን ማለት ነው። በጣም አመሰግናለሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። እንግዲህ ፍጻሜ ላይ ደርሰናል። የዛሬውን አዲስ ቀን እየመራን ሀብታሙ ተክለስላሴና ሜሮን ምትኩ አብረናችሁ ቆይተናል። ስለነበረን ጊዜ ስለ ትኩረታችሁ እናመሰግናለን። መልካም ቀን በያላችሁበት።